በጣም የቸገረህና ከኪነ ጥበብ ውጪ ስራ እንድትሰራ ያስገድደህ ጊዜ ያለ አሁን የገንዘብ ማጣት? አይ እንደዛ አሁን የለም አክቹአሊ አሁን በሲኒማው በኪነ ጥበቡ መተዳደር ጀምራል። አዎ ረጅም። በፊትስ እንዴ እኔ ያልሰራሁትን ጠይቀኝ እስኪ። ለምሳሌ ቀለም ቀቢ ነበርኩ፣ ግንበኛ ነበርኩ፣ ቀን ስራዎች ሰርቻለሁ፣ ኬክ ጋጋሪ ነበርኩ። 4 አመት ኬክ ጋጋሪ ነበርኩ። እኔ አንተን አሰላ አዲስ ዓለም ኬክ ቤት፣ ናዝሬት ደግሞ አእምሮ ኬክ ቤት። አሪፍ ኬክ ይወጣል ነበር እንዴ? በጣም ባለሙያ ነኝ። አንተ የዳ ልጅ ብቻ መሆን ነው የሚጠበቅብህ። ባለሙያ ለመሆን ትሞክራለህ። በቃ ይበላሽ ከነገ ዛሬም ያስተካክልክ ትሄዳለህ። ይበላሽ በቃ እንዳለ ባትራው ይወርዳል። በቃ እንዳለ ሲበላሽ ቀስ ብለህ ባለቤቶቹ ሳይሾፉ አድርገህ ጋርቤጅ ውስጥ ታረጋዋለህ። ከዛ እንደገና ሌላት ከዛ ደግሞ ነገ ትሰራለህ። ስታሻሽል አሪፍ ኬክ ባቡጂ ኬክ እንዴ ወሳኝ ኬክ። ናዝሬት ትሄድ አእምሮ ኬክ ቤት የመጀመሪያው ኬክ ቤት እኔ ነበርኩ። ናዝሬት ውስጥ የመጀመሪያው ኬክ ቤት አእምሮ ኬክ ቤትና ቤም ኬክ ቤት እኔ ነበርኩ የምሰራው። ቀለም ቅብ ያልሰራውበት ቦታ ጠይቀኝ። ቀለም ትችላለች? ቀለም እንደኔ ቀብ ያለ እንደ በድሉን ጻማን ይቀባው ቀብቼ እኮ አላውቅም። ከዛ በውሃ የሚበጠበጠው በቤንዚል በጥብጬ ተበጣጠሰ። ቀጥቅጠው ዱላ ወገራ እንዳለ ነው። ወገራ ችለህ ብዙ ጊዜ ተደብድበሃል። ወገራ እሷ አለች ስታቦካ አሸዋና ስንቱን ሳታመጣጠን ታቦካና ቀጥኖ ጎርፍ ይሆናል። ወገራ አለች። ከዛ ነገ ታስተካክላል። ነገ ሌላ ኮንስትራክሽን ስቴት ታስተካክላል። አዎ እዚህ ጋር ግን ያው ያጠፋው ነገር እዚህ ጋር ትጠፋለች። ስለዚህ ያልሰራኸው ስራ የለም መጨረሻ ላይ በትርጉሙና በፊልም ስራው ረጋ። አሁን ፊልም ስራ በቃ ቪዲዮ ቤት ነበረኝ ምናምን ነገር። ከዛ ያው ሙቪ ስትወድ እዚህ ውስጥ ትገደዳለህ። በኪነቱን ትገባለህ። ቀበሌ እንተውን ነበር 02 ቀበሌ አወኮ 02 ቀበሌ ልደታ አካባቢ ታች ቀበሌ ውስጥ እንተውን ነበር። ማንም በቃ ያንቋረረ ሰው ጣልቶን ማለት ነው። ግን በቃ አማራጭ የለም ትተውናለህ። 35 ብር ነበርኝ በስቴጅ የሚከፈለኝ ምናምን ነገር ምናምን እያለ ፕሮግረስ ያደርጋል አይደል? ሁሉም ሰው ከግራውንድ ነው የሚነሳው፣ ከምንም ከስክራች አይደለም የምትነሳው። እንደዛ ምናምን ነው። አሁን እግዚአብሔር ይመስገን ጥሩ ተከፋይ ነኝ። ሰው ይወደኛል። የሰው መውደድ ሰጥቷል። ግን የሚገርመኝ ፌስቡክ የለህም፣ ኢንስታግራም የሚባል ነገር ምናምን ሶሻል ሚዲያ የሚባልና ባቡጂ አይዋደዱም። የለሁበትም። ለምንድን ነው? እኔ ይደክመኛል። እንደዚህ አሁን ሰው ፌስቡክ ሲጠቀም ቻት አረኩ ሲለኝ ምናምን አንተ ቻት ባቆምክበት ዘመን ሰው ቻት ሲያረክ ትንሽ አብሮ አይሄድም። ማለት በቃ ገብቷል። የሆነ ባነብስ ማለት አሜት ነው። አሁን ፌስቡክ እንትስትል እንዲህ ብላ ተነስታ እንትን ሼር ታረጋለህ ወይ ላይክ ታረጋለህ ምናምን። ከዛ ሲጠጣ ሲበላ ምናምን ተነስቶ ይውልኝ ምን ያረጋል? አረፈ ዱቃትልም እንዴ ህይወትህን መኖር ትክክለኛውን እየቻልክ እዛ ላይ ማስመሰሉ ጥሩ አይደለም ነው መሰል ነው። በቃ ማለት እኔ እንጃ ይጎረብጠኛል። አክቹአሊ የአገርህስ ሁኔታ ያሳስባል? የኢትዮጵያ ነገር ያሳስባል? ኦፍ ኮርስ። ምን ያሳስባል? እኔ አሁን ለምሳሌ ለታ ነው የተወለድኩት ያደግኩት። ሰፈራችን መሐንዲስ መምሪያ አለ፣ ጦር ኃይሎች አለ፣ መኮንኖች ክባባ አለ። እዛ ላይ የወታደር ልጆች አሉ። ወታደር መሆን እኮ እኛ በኮባ ጥይት እንሰራል ነበር እንዴ? በኮባ ያው ልጅ እንትን አይፈልግም። ሞባይል እንጥቅ አድርጎ አሁን ያንተ ልጅ ካለ ሞባይል እንጥቅ አድርጎ እንደዚህ መጠቀም እንጂ እኛ በኮባ ጥይት እንተኳኮስ ነበር እኮ አይደል ምናምን። ያሁን ቁጭ ብሎ ጌሙን ነው አረጋለ። እኛ ግን በኮባ ጥይት እኔ ትዝ ይለኛል ቱር የሚለው እንደዚህ አርገ በኮባ ጥይት ሰርተ ሴቶች ምናምን ዘማች ባላላቸው ልጆች እኮ እንደዚህ ሆነ። ዘማች ባላላት ምናምን ሆብዬ መጣለሁ ሆብዬ በደል ጥንትም ያባቴ ነው ጠላትን መግደል እንደዚህ ያልክ ያደክ ልጅ አሁን ነይ ማታ 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 በቃ ማታ ብቻ እንዳለ ዱቄት የማታ ነው ማታ ብቻ ነው። የድሮ ዘፈን ማለዳ 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 መተሺ
ነይ ማለዳ ናና ማለዳ። አዎ አሁን ነይ ማታ በቃ ሁሉ ነገር ወደ ማታ ሄደች፣ ሽፍት አደረገች ማለት ነው። ሄደች ወደዛች ማለት ነው። እና ነፍ ነገር ተለውጧል። ስለዚህ አንተ የማለዳው ትውልድ ነህ። እኔ እንደዚች እዚችኛው በቃ ማለዳው ማለት ነው። ይናፍቃል። ገብቷል። ስለዚህ ያ የምትናፍቃት ኢትዮጵያ እንድትመጣ እመኝልሃለሁ። ባቡጂ